አይበላሽም ዳቦሽ አያርም። አንደኛ በፓንት ቶርክ مش እስጢፋኖስ ቶማስ ግን እኔ ፐርሰናሊ አታክ ላድርግህ አይደለም ግን አንተ ወላጅና ሳዝልሽ ከሆዴ እኔ እቺ ልጅ ኢትዮጵያዊ ናት ብዬ ለመናገር ሙሉ በሙሉ በሚባል ደረጃ ይከብደኛል። ሰላም ፕላሶች ቢኑ ነኝ። ኢትዮጵያ ላይፍ ወደ አልሆነ ደረጃ ላይ እንደደረሰ በትንሹ ባለፈው ቪዲዮ ላይ ማየት ችለን ነበር። አሁን ደግሞ የባሰ ውጥንቅጥ ውስጥ ገብተናል። ስለ አነጋጋሪው የከተማችንን ውሻ የምንላችሁ ነገር ይኖራል። ሌሎች ማዝናኝ ቪዲዮዎች ተሰብስበዋል። ቆይታችሁን ብቻ ከፓኬጁ ጋር አድርጉ፣ ከጥቅሉ ጋር ቆይታችሁ። አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን የከፈታችሁ ደግሞ ሁላችሁም አንዳችሁም ሳትቀሩ ላይክ እያደረጋችሁ ወደ ቪዲዮ። አባዬ ስትዝናና የት እየሄድክ ነው የምትዝናናው? ያው እኔ ብዙ እንደማልዝናና ታውቃለህ፣ ግን ወዳጅነት ፓርክ፣ እንጦጦ ፓርክ፣ ቺቺኒያ እዛ ጁስ ቤት አለ እዛ አካባቢ። ቺቺኒያ ጁሳቸው ልዩ ነው። አባዬ ከሌላ ሴት ጋር ለማየ ነው የምናገረው። ለእናትህ እንዳትናገረን። ለእናትህ ተናገርክ ማለት ከእሷ ጋር እንፋታለን። ከእናትህ ጋር ከተፋታን ደግሞ ማገባው እሷን ነው። እሷ ደግሞ ክፉ ሴት ነች፣ ትደበድባለች። ከዛ ኑሮ መራው ጎዳና ነው የምትወጣው። ጎዳና ከወጣህ ደግሞ ትሰቃያለህ። አባ ዳቦ ግዛልኝ። ጎዳና መውጣት ትፈልጋለህ? ሂድ በቃ። መውጣት ነበረብህ። መውጣቱ ሳይሻል አይቀርም። ሰውትሩ አንተ አንተ ሰብ ከሚመጣ ሁሉ ከሚመላል ሰውትሩ አንድ ሰው ሰውትሩ አንተ ሰብ ሰውትሩ አንተ ሰብ ከሚመጣ ሁሉ ከሚመላል ሰውትሩ አንድ ሰው እዳ አቻላዬ በስሺ ምድር ላይ ልቤ ተቃጠለ በነዳ ባራ ምነው ባድርገው ሞትን ካንቺ ጋራ ምነው ባድርገው ሞትን ካንቺ ጋራ አበደ ይሉኛል የጣል ማበዴ ከድፍን አገር ሰው አንቺን በመውደድ ከድፍን አገር ሰው አንቺን በመውደድ ቀለሙ ይለያል። በቃ ለየት ያለ ነው። ዩኒክ ነገር ነው። ኦሪጂናሉን እስቲ ስሙት። ሰውትሩ አንድ ሰው ከሚመጣ ሁሉ ከሚመላለሰው ሰውትሩ አንድ ሰው እንደ ወላጅና ሳዝልሽ ከሆዴ ጥሩ አልተሰማህም መሰለኝ ስትሰራ። አቡሽን ነው ግን ለነገሩ በዛ ሰዓት የነበረው ፐርፎርማንስ እኔ ያሰብከውን የሰራ አይመስለኝም። በፍጹም ላንተ ስታይል ላንተ ባንተ ዘፋፈን ድምጽ ደረጃ ስታይል ውስጥ ልዘፍናቸው የሚገቡ ዘፈኖች አይደሉም በፍጹም። ከዚህ በፊት እንደማውቀው አንተ ዘፋፈንህ የት ቦታ እንዳለ ይገባኛልና ሌሎች አሉ ድምጻውያን እዛ ውስጥ ገብተህ ሰርተህ ልትመጣ ብትችል ነበር ይስማማው እንጂ እነዚህ በፍጹም አንተ ጋር ሄዱ ሁለቱ። ታዲያ ይሄ ራዲካል ቼንጅ አይደለም ነው የምትሉኝ? ይሄ እንደውም ትሪፕል ራዲካል ቼንጅ ነው። እሺ ሰላም ነው። የሽያጭ ሰራተኛ እንፈልጋለን ብላችሁ ለጥፋችሁ ነበር። አዎ እንፈልጋለን። ግን አንተ ዝግጁ ነህ ከኛ ጋር አብሮ ለመስራት? አዎ አብረን ብንሰራ በጣም ደስ ይለኛል። ምክንያቱም እኔም ሌላ ስራ ስለምሰራ ብዙ ደንበኞችን የማምጣት አቅም ስላለኝ አብረን ብንሰራ አብረን እናድጋለን የሚል አስተሳሰብ አለኝ። ምንድነው ግን ሌላኛው ስራ? ዶክተር ነኝ። ተቀጥራል። አግኝታችሁታል? ግን አግኝታችሁታል? እንደዚህ አይነት ዶክተሮች ሀገራችን ላይ በስተዋል። ከተማችን ላይ ሀጂን ለማተካት እየሞከረ ያለው ሻለ። እስቲ ቪዲዮውን እንየው። ስለዚህ ውሻ የምታውቁት ነገር ካለ እስቲ ኮሜንት ላይ አሳውቁኝ። የኢትዮጵያ ላይፍ ቲክቶክ ቅጣት ሌላ ደረጃ ላይ ደርሷል። ራቅ በይ ወደ ጎን እየታየ ይሄ በቃ ከዚህ በላይ ኬኩኝ እንትን ይላል። ክተች
ይኸው ደቅ ቀጥል ወደ ቅጣት አንደኛ ቅጣት ቆይ ልረጋጋ አንደኛ ቅጣት ትንሽ አየር ይዝልናል አንደኛ ቅጣት አየር ልውሰድ እሺ ምንም አያገባኝም አታለቃቅስ ነው እኮ የምታስጠላኝ ነገር ካንተ ጋር መጫወት ኡፍ ቴንኪ በጣም አሁን የሰጠኝ ሰው አላየሁትም ነበር ቴንኪ በጣም አንደኛ ቅጣት ሻምፖ ባፈት ይዛል ሁለተኛ ቅጣት አልጋ ላይ ትሸናለህ ሶስተኛ ቅጣት እቤት እህት አለችህ ማንም ፈጣሪ ይመስገን ማንም ሰው የለም ብቻዬን ነኝ በጣም ጥሩ ብቻህን ከሆንክ ደግሞ እንዴት ይመቸናል መሰለህ እቤት ውስጥ ኮንዶም አለ አለ ጥያቄ ነው ኧረ በማርያም ስም ኧረ በተክለ ሃይማኖት በቃ ስንቱ አለ እኮ ያረረበት ምን አለ ዘይቱ ለነሱ ለተቸገረ እንኳን በሰጡ ለእናንተም ጽድቅ ነው ደግሞ ምናምንሽ ውስጥ ዳቦውን አይበላሽም ዳቦሽ አያርም ሰላም እንዴት ናችሁ ደህና ናችሁ እኔ ይሄንን ነገር ለመናገር በጣም ከራሴ ጋር አስቤበት ነው አይስበር መናገር ያሰብኩትኝና ልል የምፈልገው ነገር ጌም የምትጫወቱ ሰዎች ቲክቶክ ላይ ጓደኛ የላችሁ የሰፈር ልጅ የላችሁ የሆነ በረሃ ላይ ነው የምትኖሩት እንዴ ምን ሆነሽ ነው እንዴ ምን ሆነሽ ነው ምናምን እህት የለሽም ወይም የሆነ ጓደኞች የሉሽም ታይ ቤተሰብ የለሽም ምን አይነት ችግር ነው የመታችሁ ይሄን ምን አይነት ረሃብ ነው የመታችሁ እንደዚህ ተዘግዝቃችሁ እንዲ ራሳችሁን ስበናችሁን አጣችሁ የምታመጡት ምንድነው ከማን ጋር ነው ከዛ ወጣችሁ የምታጠፉት እንዴት ነው ሰው ይሄን ያህል በዚህ ያህል ክብር የምታጡት ለራሳችሁ እንዴት ነው በዚህ ያህል ክብር የምታጡት እንዴ ዘይት ምንሽ ውስጥ ነው የምትደፊው ያውም ኢትዮጵያ ሀበሻ ሆነሽ ዘይት ነው የምትደፊው እንደው በጣም አንቺ እንደው ዘርማን ዘሮችሽ ምንም የዘይት እጦት የለባቸው አንተ በጣም እንደው ዱቄት ትደፋላችሁ እሺ ዱቄቱን ዝም ማለት ምናችሁ ውስጥ ነው የምትደፉት ምን ለማሳየት ነው ጊፍት የሚሰጣችሁ ሰዎች ምናችሁ ውስጥ ስለተደፋ ምን ሴንስ ስለሚሰጠው ነው የሚሰጣችሁ እያዋረዳችሁ እንደሆነ ለምን አታስቡ እንዴ ወይ የሆነ ሰልጥኑ ወይ እዩ ሌላ ሀገሮች እንዴት እንደሚጫወቱ ምን እንደሚቀጣጡ እየተቀጣጣ ስንት የሚረዳ ሰው አለ እሺ እነሱም በቃ በጣም አንድ ጥሩ ነገር እየሰሩ ነው እንዴት ስብና እንዴት ይሄን ያህል በዚህ ያህል ስብናችሁ ይላሽቃል አታስቡም እንዴ አንዷ ቂጥሽን ውሃ ውስጥ ነከሪ ትላለች እያፈነደዳችሁ ውሃ ውስጥ ትነክራላችሁ አንዱ ይዘቀዘቃል እንትን አርጊ ግድግዳ እንትን ስታረጋ ሳይኝ በጣም ነው የሚያሳፍረው በጣም ስታስጠሉ ደግሞ አንዳችሁም ለዛ ይላችሁ እንዴ የሚያያችሁ ሰዎች እናንተን እያዋረደ ነገ ይሄ የሚቀመጥ ነገር ነው እንዴት አታስቡ እናንተን እያዋረደ በእናንተ ላይ እየሰለቀባችሁ እየሳቀላችሁ አይደለም እኮ እየሳቀባችሁ ብር ሲሰጣችሁ እየመጸወታችሁ ጭምር ነው ይሄ እኮ ልመና ማለት ነው አንድ እንኳን የቸገረውን ሰው ብታመጡት የሆነ ያህል ድረስ እግዚአብሔርን እንዴ እኔ እንዲህ አላረግም የሚል እኮ ብዙ ሰው አለ እንደኛ አበሾች ነን እኮ እንዴት ነው የምታስቡት የሰውነ ክብር ይኖራችሁ እንጂ ከየትም አስባችሁታል ግን በፓንት ቶርክ ስጢፋኖስ ቶማስ ግን እኔ ፐርሰናሊ አታክል አድርገህ አይደለም ግን እየሰራህ ያለው ስራ ትውልድ የሚያመከን ስራ ነው በቲክቶክ ላይ ታውቃላችሁ ህፃኑ ልጅ ራሱ እንኳን ሳይቀር ስልክ ይዛል የፋሚሊ ስልክ አንስቶ ቲክቶክ ነው ሮጦ የሚገባው እና እንደዚህ አይነት ያሉ ልጆች ምንድነው የሚያዩት አስብበት አንደኛ በፓንት ቶርክ እሺ እያዳመጣችሁ ስሚ ሁለተኛ ደውላ የቱም ጋር ሸምተሽ ይሁን ፊትሽ ላይ መጥተሽ ደፊዋለሽ እሺ ሶስተኛ ራይት ጋር ደውዬ ቂጥኝ ይዞኝ ነው 69 ራይት ደውለሽ ቂጥኝ ይዞኛል እሺ ለምን እኮ ታማኝ ተቀጭ ነኝ 69 ይኸው አይኔ እያየ እንደኔ ቶሎ ተቀጣሽ እንደዛ ይመድ እንዳልሸነፍ እኔ እንደመሸነፍ የሚያስጠላኝ ነገር የለም የኔ እናት የቂጥኝ ህክምና ትሰጣላችሁ እንደ ቂጥኝ ይዞኝ ነበር ቅርታ እየቀለዱ ነው ተሳስቻለሁ እንደ ቁጥር ይሄ ትራንስፖርት ነው ይቅርታ በጣም እሺ ነው ይቅርታ ለምን ነው የምትያት ይቅርታ ለምን ነው የምትያት እና ታዲያ እየቀለዱ ነው ስትለኝ ድርጅት ላዘጋለህ እንዴ ወይ መድኃኒዓለም እና ምንድን ነው የፈለከው ደፋር ነው በእናታችሁ እኔ እቺ ልጅ ኢትዮጵያዊ ናት ብዬ ለመናገር
ሙሉ በሙሉ በሚባል ደረጃ ይከብደኛል። ምክንያቱም የምታወራቸው ነገሮች፣ የምታደርጋቸው ድርጊቶች፣ ኢቭን የምትቀጣቸው ቅጣቶች እንኳን ራሱ የሆነ ሀበሻን የሚሸት ነገር አይደለም እና እቺ ልጅ ፕላሶች ለዛሬ የነበረን ቪዲዮ ያያችሁትን ይመስላል። ቪዲዮ ከተመቻችሁ የዛሬ ቪዲዮ እንኳን ላይቭ በስቷል እና ግን ለማንኛውም ቲፓ ማስቀመጣችሁን አትርሱ። ይመቻችሁ።